በእነ አብርሃም ጉዳይ ጋሽዬ ገብተው ሁሉንም ነገር ሰላም ማድረግ አለበት የምትሉ ሰዎች ብቻ ይህን ቪዲዮ ላይክ አድርጋችሁ እንድትጀምሩ ትፈልጋለሁ። እነዚህ ሰዎች ወዴት እየሄዱ እንደሆነ እኔ በጣም ግራ እየገባኝ ነው። በዚህ ልክ ለምን ሩታን በጭፍን እንደጠሏት ሊገባኝ አልቻለም። ቡዜና ዳኒ እያሴሩ ያሉት ነገር ምንም ለኔ ግልጽ እየሆነልኝ አይደለም። ምክንያቱም አሁንም ድረስ ቡዜም ይሁን ዳኒ ሩታን ነው በቃ በጣም እየጠረጠሯት በጣም ጥፋተኛ እያደረጓት ሆን ብሎ አብርሃምን 10 እየጨቀጨቁ አዎ ነው እንዲል እያደረጉ ያሉት ሰዎች እነሱ ናቸው። በቃ እኔ በግልጽ ልንገራችሁ። ቆይ ለሱ የሚያስቡ ከሆነ እስኪ ጊዜ ይስጡትና ሁሉንም ነገር ከራሱ ጋር እንዲማከር ያደርጉት። ባገኙበት አጋጣሚ ሁሉ እነሱ ናቸው እንደዚህ ያደረጉ፣ እነሱ ናቸው እንደዚህ በል ያሉ እያሉ የሚጨቀጭቁት እነሱ ናቸው። ቤተሰብ ማናችሁም ልትረዱት ያልቻላችሁት ነገር ቢኖር እነዚህ ሰዎች ህመሙን እያባባሱበት ያሉት እነሱ ናቸው እንጂ እሱ በጣም 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 ደህና ነው። ጽድት ያለ ድራማውን እየሰራ እንደሆነ በእርግጠኝነት ነግራችኋለሁ። ውስጥ አዋቂ ይህን መረጃ እንዳደረሰኝ ነው ይህን ነገር የምነግራችሁ። እርግጠኛ ሆኜ አንድም ነገር ሳይቀር የምነግራችሁ እኔ ሸገር ሪያክት ነኝ። ሸገር ሪያክትን ዛሬ ሰላም ጤና ይስጥልኝ። እንዴት አላችሁ ቤተሰቦች? ሸገር ሪያክትን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ሀሳብ አስተያየታችሁ እንደተለመደው ኮሜንት ላይ ያስቀምጡልኝ። በያላችሁበት ሰላማችሁ ይብዛ። እንግዲህ ለዛሬ ይዤላችሁ የመጣሁትን የእነ አብርሽን ጉዳይ ቪዲዮ በጣም በሰፊው ተንተን እያደረግን እናወራበታለን። አብዛኞቻችሁ ጋሽዬ እንግዲህ በዚህ ጉዳይ ካልገቡበት ነገሩ ሁሉ እንደማይጠራና እንደማይስተካከል ሁላችሁም አምናችኋለን። የማምንበት ጉዳይ ነው። መምጣትም ስላለባቸው ነው። ጋሽዬ እሳቸው ካልመጡ ብዙ ነገሮች እንደማይጠሩ ማናችንም በቃ በጣም የሚያስጠላ ነገር ውስጥ አብርሃምን እየከተቱት እንደሆነ እያየን ነው። ልጁን እንግዲህ ሳያማው ታማል እያሉት ነው። እሱ ድራማውን እየሰራ ባለበት ሰዓት ሌላ ድራማ ውስጥ እንዲገባ እያደረጉት ነው እና ወዴት እየወሰዱት እንደሆነ ራሱ በጣም ግራ የሚያጋባ ነገር ነው። ብቻ ቤተሰብ ለዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ስላለ እሱንም እንግዲህ እያየን በደንብ በሰፊው ተንተን እያደረግን እናወራለን። ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። የእናንተ ሀሳብ ለእኔ ገንቢ ነው። የእናንተ አንድ ላይክ ለእኔ በጣም ስለሚጠቅመኝ ነው። አንድ ሰው ሰብስክራይብ አደረገ ማለት ለእኔ በጣም ትልቅ ጥቅም አለው እና ቤተሰብ ሰብስክራይብ እያደረጋችሁ እንድታዩ በአክብሮት ጠይቃችኋለሁ። ሸገር ሪያክት እንግዲህ ተጀምሯል። ወደ ዛሬ ቪዲዮ እንግዲህ ስናልፍ ቤተሰብ እንግዲህ ከመግቢያው ላይ እንዳያችሁት አብርሃምን በጣም በግድና በአስጨናቂ ሁኔታ በጣም እየጨቀጨቁት ነው። አብርሃምን ያለ ፍላጎቱ አዎ ነው የሚሉ ነገሮችን እንዲያደርግ እያስደረጉት ያሉበት ሁኔታ ላይ ይገኛሉ እነዚህ ሰዎች እና እኔ ለምን በዚህ ልክ እንደዚህ የሆኑ እንዳለ ሊገባኝ አልቻለም። ምክንያቱም አብርሃም ሩታን በፈታበት ጊዜ የልጁን እናት ገና ሄርሜላ እኮ ገና ምንም አልሆነችም፣ አልወለደች፣ ምን አላለችም፣ ገና ሰርግ እንኳን እንትን አላሉም፣ ቀለበት ላይ ናቸው። ግን ሩታ እንደዛ ወልዳ ልጅ ሰጣው እንትን ያለችውን ሚስቱን ሲፈታ ዝም ያሉ ሰዎች አሁን እዚህ ጋር ሩታን ጥፋተኛ ለማድረግ እየሄዱበት ያለው ርቀት በጣም እያስገረመኝ ነው። ማለት በዚህ ልክ ሩታን ይጠሏት ነበረ ብዬ እንዳሰብ ነው ያደረጉኝና ቤተሰቦቹ ምናልባት መጀመሪያውንም የሚጠሏት ከሆነ እኮ አብርሃምን ያኔውኑ መናገር ይችሉ ነበር። እስካሁን ድረስ ለምን ጠበቁ? በዚህ ሰዓት ስለምን አብርሃምን እንደዚህ እስኪሆን ጠብቀው ለምን አሁን መናገር አስፈለገ? ያኔውኑ ሩታን የፈታት ሰዓት ወይም ደግሞ ሩታን ሊያገባት በወሰነ ታይም ላይ ከእሷ ጋር እንዳይሆን ማድረግ የሚችሉበት በጣም ብዙ አይነት ምክንያት ነበረው። ግን አሁን ከተፋቱ በኋላ እሱ ደግሞ እሷን ፈልጋለሁ ወደ እሷ መለሳለሁ በሚልበት ሰዓት መጥተው እንደዚህ ማለታቸው ምንድን ነው ጥቅሙ? አብርሃም የተረጋጋ ህይወት እንዲኖር አይፈልጉም። አብርሃም የራሱን ሰላማዊ የሆነ ህይወት እንዲኖር እንደማይፈልጉ ነው እያዩ ያለሁትና ለምንድን ነው ቆይ በዚህ ልክ ነገሮችን ውስብስብ እያደረጋችሁበት ያላችሁት? ይሄ ልጅ እኮ የራሱ የሆነ ህይወት አለው፣ የራሱ የሆነ ዓላማ አለው፣ የራሱ የሆነ ግብ አለውና ያን ነገር አስተካክሎ መቀጠል የሚችልበትን መንገድ ለምንድን ነው ማስተካከል መቻል እየቻላችሁ ለምን ለማበለሻሸት በዚህ ልክ ትሄዳላችሁ? እንደሰማችሁት ቪዲዮ ላይ እንግዲህ ቤተሰብ የለቀቁትን ቪዲዮ በእርግጠኝነት አይታችሁ እንደመጣችሁ ተስፋ አደርጋለሁና ቪዲዮ ላይ እንዳያችሁት እነዚህ ሰዎች በሌሊት 12 ሰዓት ላይ ወጣው ሊሄዱ እንደሚችሉና ይዘውት ወደ ሆነ ቦታ ወደ ስሙ እንኳን ወዳልታወቀ ቦታ ይዘውት ሊሄዱ እንደሚችል እየተናገሩ ነው። እዚህ ጋር አብርሃም ታመመ ከተባለ እንኳን እዛው ጋር ጸበል እንወስድ ነው እዚህ ብሎ ቢናገሩ ለኛም እኮ ጥሩ ነው፣ ለኦዲየንስም ክብር ቢኖራቸው። ግን
እነሱ ሀሳባቸው ሩታና እሱ መለያየት ነው እንጂ እሱን ጤነኛ ሆኖ ማየት አይደለም። በዚህ ልክ ዳኒ ሩታን በአብርሃም በኩል ስለሚያገኛት ነው። አብርሃምን በቀላለው እሷን የሚያገኛታል። ሁለቱንም በአንድ ድንጋይ ሁለት ወፍ ማድረግ ስለሚችል ነው እንደዚህ እያደረገ ያለውና ሁላችንም ኖ ማለት መቻል አለብን። ኖ ማለት መቻል አለብን። ግን እውነቱን ነው የምነግራችሁ ነገ ጠዋት ወይም ደግሞ እንግዲህ ነገ የሚለቀቀው ቪዲዮ ላይ አብርሃምን ይዘው እንደማይጠፉና አብርሃምንም ደግሞ ይዘው ሊሄዱ ሲል ሩታ በእርግጠኝነት እንደምትይዛቸውና ሩታ ሁሉንም ነገር እንደምታበላሽባቸው በእርግጠኝነት ነግራቸዋለሁ። ሩታ በዚህ ልክ ለነሱ የምተኛ የነሱ አይደለችም። አሁንም ድረስ ለነሱ መልስ መስጠት የምትችል ሰው ነች። ለነሱ የምታንስ አይነት ሰው እንዳልሆነች በጣም በእርግጠኝነት ነው የምነግራችሁና ሩታን ሁላችሁም ኮሜንት ላይ እየገባችሁ ሩታን ከጎንሽ ነን እንድትሉ ፈልጋለሁ። ሰላሟን ባገኘችበት የልጇን አባት ወደ ራሷ በመለሰችበት ሰዓት እንደዚህ አይነት ነገሮች ተፈጥረው ህይወቷን ለማበለሻሸት በዚህ ልክ የሚሮጡ ሰዎችን ማናችንም ልንፈቅድላቸው አይገባም። ለሩታ ሁላችንም ያለንን ፍቅር ልናሳያት ይገባል። እዚህ ጋር እየመጣችሁ ኮሜንቱን እንድታጥለቀልቁ ትፈልጋለሁ። ሁላችሁም አካውንቱን ደግሞ በደንብ ሰብስክራይብ እንድታደርጉ ትፈልጋለሁ። ምክንያቱም እነ ሩታ ጋር ይሄ ቪዲዮ እንዲደርስ ሁላችንም የራሳችን አስተዋጽኦ አለን። እነዚህ ሰዎች ነገ ከነገ በኋላ እንግዲህ ከዚህ በፊት እንደተፈጠረው ተለያይተው እንደቀሩት ብለን እንዳዘነው ሁሉ አሁንም ያገኘናትን እድል እንድንጠቀም የሚያደርገን ነገር ቢኖር እነዚህን ሰዎች አሁን ቶሎ ብለን ኮሜንት ላይም በሜንሽንም እያደረገን በደንብ እነሱን ጠርተናቸው ሀሳባችን እንዲያዩት ማድረግ መቻል አለብን። ምክንያቱም እነዚህ ሰዎች ነገ ከነገ በኋላ አንድ ላይ መሆናቸው እንደማይቀር ግልጽ ነውና ያኔ እኮ የኛ ቤተሰቦች እንደዚህ ብለውን ነው የተመለስ ነው ብለው የሚያስቡበትን ታሪክ እየሰጠናቸው ስለሆነ ያን ነገር ብናደርግ ለኛ ነው ጥቅሙ። ቤተሰብ እንግዲህ ዴቭ ከሰሞኑ ጠፍቷል። ሁላችሁም እንደምታውቁት የጠፋበት ምክንያትም እንግዲህ በጣም ግራ እንደተጋባ ሁላችንም እናውቃለን። ምክንያቱም የመተቱ ጉዳይ በጣም አስጨንቆታል። ምን እየተፈጠረ እንዳለ ለሱ ለራሱ ግልጽ አይደለም። ያ ነገር በጣም አሳስቦታል በእርግጠኝነትና ከሰሞኑ እንግዲህ የራሱን ማጣራት እያደረገ እንደሆነ አውቃለሁና እንግዲህ ራሱ ይዞት የሚመጣው መረጃ ታያላችሁ። በጣም በቅርቡ አዲስ ነገር እንደሚኖር በእርግጠኝነት ነው የምነግራችሁ። ያን ነገር እንግዲህ ስታዩ እንዳትደናገጡ ሁላችሁም በተረጋጋ መንፈስ እንድታዩት ከወዲሁ ጥሪና አቀርባለሁ። ምክንያቱም ውስጥ አዋቂ መረጃ አድራሺ ከበድ ያለ ነገር ዴቭ እንደደረሰው በእርግጠኝነት ነግራችኋለሁ። ነገ ከነገ በኋላ እንግዲህ አብርሃምን ይዘነው እንጠፋለን ብሎ በሚያስቡበት ሰዓት የሚፈጠር ከበድ ያለ ነገር አለ። ያን ነገርም ሁላችሁም እንደምታዩት ተስፋ አደርጋለሁ። ምክንያቱም የእነሱ ቤተሰብ እስከሆነን ድረስ እያንዳንዱን እርምጃቸውን ሁላችንም እንከታተላለንና ለዛ ቀን እንግዲህ ያብቃን ፈጣሪ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ቤተሰብ እስከ ቀጣይ ቪዲዮ እስከምንገናኝ ድረስ ሸገር ሪያክትን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ እንደተለመደው ኮሜንት ላይ አስቀምጡልኝ። የእናንተ አንድ ኮሜንት፣ የእናንተ አንድ ላይክ፣ የእናንተ አንድ ሰብስክራይበር ለእኔ በጣም ስለሚጠቅሜ ነው። ያን ነገር በማድረግ እንድትተባበሩኝ ከወዲሁ ጠይቃለሁኝ። በያላችሁበት ሰላማችሁ ይብዛ። ሸገር ሪያክትን ሰብስክራይብ አድርጉ። ቸር ቆዩልኝ።